barjona na amenida payaw inta Isaias girtan amenne payaw ta wangalsa dalqንዳን ወንዳልቃይኖ ባይሮ እምቤዴ የሐመር መልካም ምድር እንደው እስቲ ምን ይመስላል? ሐመር በተፈጥሮ ሐመር በጣም መልካም የሆነ ማህበረሰብ አንደኛ አርቢቶ አደር ስለሆነ ጧት አታገኘው ማታ ነው የሚታገኘው። እሳቸው ለረጅም ዘመናት ወንጌልን በዛ ምድር ላይ እንደሰበኩ እንዳገለገሉ ረጅም የበረሃ መንገድ እንደተጓዙ ብዙዎችን እንደደረሱና ለእግዚአብሔር መንግስት እንደማረኩ በሰማይ አንድ ድምጽ ሰማለው እሱ እንደዚህ ያለ ነው እኔ አምላኩ ነኝ እያለ ነው አንተ እዚህ ባትቆይ ይሻላል ውጣ ተወው ይሄንን ስራ ይሄ የምትሰራውን የጠንቆላ የደንብ ስራ የድግምት ስራ ተውና ወደዛ አምላክ ሂድ ይለዋል ይሻላል አለው በቃ ሂድ ነብይሃለሁ ያንን መልስ ወሰደና ወደ ቤቱ ሲመለስ ካትዋሶ ከጥቂት ቆይታዎች በኋላ ከጎፋ የመጡ ሚሽነሪዎች እዛ ጫካ ውስጥ በጣም የማይወጣ ነው አንድ ጥያቄ ጠየቀ እኔ ሰይጣን አስጨንቆኛል ሰላም አጥቻለሁ እናንተ የምትሉት ሰላም ሊሰጥ ይችላል ከወንጌላዊ ግርታ የወንጌልን እውነት ለመቀበል በተነሳበት ወቅት ምን መሆን ነው የምትፈልገው ሲሉ እንዳንተ አልካሉ እንደ አባት እዛ ልጆች ሆነን ይጠይቀናል ምን መሆን ትፈልጋለህ አንዱ እኔ ፖሊስ ይላል አንተስ እኔ ኢንጂነር አንተስ እኔ ፕሌን ፓይለት ይባባላሉና እኔን ሲጠይቀኝ ኢሳያስ አንተስ እኔ ወንጌላዊ መሆን ነው የሚፈልገው ትችላለህ አሜዚንግ ትችላለህ ወንጌል ዋጋ ያስከፍላል ወንጌል ውስጥ ፓኬጅ እንዳለ ወንጌል ማጣትም እንዳለ ሙላትም አለ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እና 12 ላይ ለብዙዎች ምሳሌ ሁን ብሎት በምን አይነት መንገድ የሚለውን ዘርዝሮለታል በንጽህና በእውነት በጽድቅ በቅድስና ምሳሌ ሁን ብሎታልና እኔ ደግሞ ለኔ ምሳሌ የኔ አባት